ማተር ኦፍ ታይም የጊዜ ጉዳይ ብቻ። ልክ ዩኒቨርሲቲ ካፌ እንደሚጠበቀው አንደኛው ሲገባ አንደኛው እንደሚጠብቀው ልክ እንደዛው የማይጠግቡ በርካታ ነገሮች አሉ ይባላል። አንደኛው ባህር ነው፣ አንደኛው እሳት ነው፣ አንደኛው መሬት ነው። መሬት አይጠግብም። በመሬት እንባላለን። ሰው ለመሬት እንጂ መሬት ለሰው የተሰራ አይመስለኝም። ስለዚህ ሟች መሆናችንን ማወቅ የሚገላግል ይመስለኛል። ምንም ብታካብቱ ከሞት ባሻገር ይዛችሁ ታትሄዱ። እሱን ማስታወስ ወዳለሁ። ለዛ ነው ሚሞንቶ ሞሪያ የሚል ሐሳብ የሚኖራቸው ሌሎቹ ማለት ነው። እንደምታውቁት ነገስታት በድሮ ጊዜ ፊልም ባልነበረበት፣ ፎቶ ባልነበረበት፣ ዩቲዩብ ባልነበረበት፣ ምንም ነገር ባልነበረበት ዘመን በባቢሎን ብትሄዱ፣ በግብጽ ብትሄዱ፣ አሶራውያን ብትሄዱ፣ ሮማውያን ብትመለከቱ፣ ወደ ፈረንሳይ ብትሻገሩ ሞሽን ካሜራ ከመሰራቱ በፊት ሌሎቹም ካሜራዎች ከመገጠማቸውና ከመሰራታቸው በፊት ነገስታቶቻቸው ሁልጊዜም ጥል ስለነበራቸው ከጎረቤት ሀገሮቻቸው ጋር አሸንፈው ሲመጡ በሰረገላቸው ላይ ሲቀመጡ የህዝብ ተሰብስበው በአደባባይ ዌልካም ሲሏቸው ዋው ጀግና ምናምን እያሉ ሲያጨበጭቡላቸው ባሮቻቸው በሰረገሎቻቸው ጀርባ ላይ ተቀምጠው እንደዚህ ይሏቸው ነበር። ከ10 እና ከ15 ሜትር በኋላ ሚሞንቶ ሞሪያ እያሉ ይነግሯቸው ነበር። ፎቶ ስላልነበረ የምንም ፎቶ ብላችሁ ከጠየቃችሁ ከነሱ ቀድሞ የነበረ ሰው ግን ዛሬ የሌለ የሞተ ሰው እንዲያስታውሱ ማለት ነው። ስለዚህ ባሮቻቸው የሚነግሯቸው ሟች ነህ፣ ሪሜምበር፣ ትሞታለህ። ማሸነፍ ጥሩ ነው ግን ትሞታለህ። ድል ማድረግ ጥሩ ነው ግን ትሞታለህ። ንጉስ መሆን ጥሩ ነው ግን ትሞታለህ። እንደዚህ መጨብጨብ በጣም አሪፍ ነው ግን ትሞታለህ። ቤተ መንግስት ውስጥ መኖር በጣም ጥሩ ነው ግን ትሞታለህ። የፈለከውን ነገር መብላትና መድፋትና መደፋት ቢኖርም አንድ ቀን ግን ራስህ ትደፋለህ። ሚሞንቶ ሞሪያ እያሉ ይነግሯቸው ነበር። ከሁሉም ቁም ነገር ግን መረዳት አለብን ብዬ የማስበው ዶክተር ማይልስ በመጽሐፉ ላይ እንደሚናገረው በአንዳንድ ነገሮቹ አልስማማ። ዳይንግ ኢምፒቲ የሚል ሀሳብ አላቸው። በባዶነት መሞት ትልቁ ትራጀዲ ሞት አይደለም፣ ዝም ብሎ መሞት የሚሏቸው ነገሮች አሉ። በምንድን ነው መታሰብ የምትፈልጉት? ሌላኛው ሀሳቤ ነው። የመጀመሪያው ሟች መሆናችንን ማወቅ። አንበላላም እንደዛ ከሆነ፣ አንገፋፋም እንደዛ ከሆነ፣ አናፈናቅልም አንፈናቀልም፣ በቀስታን ሞትም በቀስታን ገልም እንደዛ ከሆነ። እንደዛ ነው የማስበው፣ እንደዛ ነው የሚገባኝ። ሁለተኛው ሀሳቤ በምን መታወስ ትፈልጋላችሁ? ጋሽ ሰለሞን ዛሬ እናስታውሳችኋለን። እንደዚህ አይነት ሰዎች የማይኖሩበት ዘመን ግን ይኖራሉ። እመኑኝ። እማናስታውሳቸው መታሰቢያቸው አተላ የሚሆን ማለት ነው። ተደፍቶ ከትቢያ ጋር እዛው የሚቀር የማይታወሱ ሰዎች፣ የማይታሰቡ ሰዎች ይኖራሉ። መታሰቢያ ማግኘት እንዴት መታደል መሰላችሁ? በምንድን ነው መታወስ የምትፈልጉት? ህይወት በጣም ብርቱ ሰልፍ ነው። እውነት ነው፣ ይገባኛል። ግን ሰው 70 80 ከዛም በላይ ቢኖር ከዛ የመጨረሻው ሞት ይባላል። ሞትን ማንም ማሸነፍ አልቻለም፣ ይዘጋዋል በመቃብራችሁ ላይ። በምን መታወስ ትፈልጋላችሁ? በምንድን ነው መታወስ የምትፈልጉት? ሐዋርያው ቅዱስ ጳውሎስ አንዳንዶቻችሁ እንደምታውቁት ሩጫዬን ፈጽሜያለሁ በሚለው ምናልባት መቃብሩ ላይ ቢጻፍ በዚህ ቢታወስ ደስ ይለዋል። ቻርልስ ሱፐርጀን የሚባለው ሰውዬ እንደሚናገረው ምናልባት ዮሐንስ መጥምቁ እናንተ እንደምታውቁት ንጉሱን ተው ኖ ስላለው ንጉስም ይፈራው ነበር ተብሎ ይጻፍለት ነበር ብሏል። እናንተ በምን የምትታወሱ ይመስላችኋል? ካለፋችሁ በኋላ ይበጠብጥ ነበር፣ ያስበጠብጥ ነበር፣ ይናገር ነበር፣ ያናግር ነበር፣ ያፈናቅል ነበር፣ ይፈናቀል ነበር፣ በቀስት ይገል ነበር፣ በቀስት ይሞት ነበር። ዩኒቨርሲቲ ገብቶ ጓደኛውን ገደለው ነው። ዶርሙ ውስጥ እንደዚህ አይነት መሳሪያ ተገኘበት ነው። በምን መታወስ ትፈልጋላችሁ? የዘመንን ትውልድ የትውልድን ዘመን አልፎ መታወስ የምትፈልጉት ነገር ምንድን ነው? እሱ በጣም ኢምፖርታንት ነው። ወደዳችሁም ጠላችሁ ለህይወት ካልሞታችሁ ለመሞት መኖር አትችሉ። ምን ማለቴ ነው? ለዘረኝነት ካልሞታችሁ፣ ለክፋት ካልሞታችሁ፣ ለሌሎች ለምንላቸው ነገሮች ለመገፋፋቱ፣ ለመጠላላቱ፣ ለቦታ ለመሬት ካልሞታችሁ፣ ለቋንቋ ካልሞታችሁ፣ ለሰውነት ካልተነሳችሁ፣ እመኑኝ በመቃብራችሁ ላይ የሚጻፈው እሱ ያጋፋ ነበር፣ ያላትም ነበር፣ ነገር ተኮር ነበር፣ ያበጣብጥ ነበር፣ ያጋጭ ነበር፣ ያባላ ነበር፣ እሱ ግን ይበላ ነበር ተብሎ ይጻፍላችኋል። ይሄ እውነት እና ይሄንን ሳስብ እኔ እንደዚህ አሰብኩ።
ዩቲኒዥያ የሚባል ነገር አለ። እናንተ እንደምታውቁት የግሪክ ቃል ሜርሲ ኪሊንግ ይሉታል ሐኪሞቹ ወይም ጉድ ዴይዝ እንደሚሉት። በርካታ ዩቲኒዥያ አይነቶች አሉ። በሳይንስ በተለይ በሜዲካል ሳይንስ ውስጥ ያሉ አለመግባባቶች አሉ። አይዲያሊ ቲዮሬቲካሊ ከ1970ዎቹ ወደዚህ በተለይ ማለት ነው አክቲቭ ዩቲኒዥያ፣ ፓሲቭ ዩቲኒዥያ፣ ኢንዳይሬክት ዩቲኒዥያ፣ አሲስቲድ ዩቲኒዥያ፣ በርካታ ኢንቮለንተሪ ዩቲኒዥያ፣ ቮለንተሪ ዩቲኒዥያ እያሉ የሚያወራቸው ነገሮች አሉ። ያ ምንድን ነው ብላችሁ ከጠየቃችሁ አንዳንዱ በሐኪሙ የቀጥታ ተሳትፎ ሰውየውን ከመኖር ወደ አለመኖር ማሻገር፣ ሌላኛው በፔሸንቱ ጥያቄ ከመኖር ወደ አለመኖር ማሻገር፣ ሌላኛው ደግሞ ሜንታል ሪታርድ ከሆነ ወይም ደግሞ የአእምሮ ዘግምት ወይም ደግሞ ኮማ ውስጥ ከሆነ ደግሞ በቤተሰቦቹ ወይም በጓደኞቹ በጎ ፈቃደኝነት ማሽኑ እንዲነቀል ወይም የሆነ ነገር እንዲደረግ እኛ ሀገር እንደሌለ አውቃለሁ። እና እነዚህ በጣም አከራካሪ ናቸው በፍልስፍና ውስጥ በተለይ ደግሞ በሜዲካል ኢቲክስ ውስጥ ማለት ነው። እኛ ግን ሰውን ያለ ዩቲኒዥያ ብቻ ሳይሆን በየትኛው ዩቲኒዥያ ነው እየገደልን ያለ ነው የሚል ጥያቄ ያነሳሉ። ይሄ በርካታ ክርክር ነው፣ በርካታ ጥያቄ የሚያነሳል። እና ዝም ብዬ ሳስብ ነገሬን ወደ የቋጨው አንድ ነገር ነው ማስታውሰው። ለዘመናት ንቢቷ በጣም አስቸጋሪ እንደነበረች አስባለሁ። እና የገባኝ እውነት ምንድነው ነው ቁም ነገሩ። የገባኝ ነገር ምንድነው ቁም ነገሩ? ንብ ደስ ትለኛለች። የዘር ያዕቆብ ተማሪ ስለሆንኩኝ ዘር ያዕቆብ ሲናገር ከተለያየ ቦታ ላይ መቀመም አለባት ይላል። ስለ እውቀት ሲያወራ እንትን ማለት መቅሰብ አለባት። ልክ ነው፣ ከአንድ ቦታ ብቻ አይቀዳም የሚል ሀሳብ እንዳለው ስለምረዳ ሆኖም በዛ ሴንስ አይደለም ይችኛዋን ንብ ማየት። ለዘመናት እየወጋች እየገደለች እየወጋች እየገደለች እየወጋች እየገደለች ሞትን ስታቲስቲክስ ያደረገችው ይመስለኛል። ስለዚህ እኛም እሱን ተረድተን ሞት ስታቲስቲክስ ቁጥር የሆነብን ይመስለኛል። እኔ ግን ዛሬ ማታ እንደዚህ ልላችሁ እወዳለሁ። ብዙዎች ከኛ በፊት ሞተዋል። ንቧ ዝም ብላ የንብን ያጠኑ ሰዎች እንደሚናገሩት ንብ አንድ ጊዜ ነው የምትነድፈው ይባላል። ባይዘው አንዴ ነው የምትነድፈው፣ አንዴ ነው መርዟን የምትረጨው። ለሁለተኛ ጊዜ ዝም ብላ ጢዝ ብትል ወይኔ ብሎ መፍራት የለብንም አሉ። ለምን ተብሎ ከተጠየቀ ከንብነት ወደ ዝንብነት መታለች አሉ። እንደሱ ነው። ስለዚህ ነገሮችን ሳጠቃልል ህይወት የሚጀምረው ከመሞት ነው። ለዘረኝነት፣ ለማፈናቀል፣ ለኔነት ለምንላቸው ነገሮች በሙሉ ለበሽታዎቻችን ሞተን ለሰውነት እንኖር። አመሰግናለሁ።